Hundi keessanuu dubbii Biraanuu Naggaatiif Dr. Nagarii Leencoo dhageeffadha. Hundi keessanuu dhageeffadha waan inni shira nurratti xaxe, shira bara kana inni nurratti xaxe, shira barana Oromoon inni haakuftuuf irratti dalage hundi keessanuu dhageeffadha. እኛ በተረዳን መጠን ኩረጃ ስላስቀረን ነው ተማሪ የወደቀ የሚለው ነገር እንዲሁ ሁሉንም ላያሳምን ይችላል። በተወሰነ ደረጃ እውነት ነው። ነገር ግን እስኪ ይጠና ይሄ ነገር ይጠና። ለምንድን ነው እንደዚህ የሆነው? ኃላፊነቱን ማመውሰድ ምክንያቱ ምንድነው ብለን ስንጠይቅ በዚህ መድረክ ላይ እንዲሁ የራሳችን ኦፒኒየን በመስጠት ለማለፍ ሳይሆን ይሄንን ትምህርት ሚኒስቴርን መምከር አስፈላጊ አይደለም። መረጃ የተጣራ መረጃ በምንድነው የሚገኘው? በጥናትና ምርምር ነው። ኦብጀክቲቭ በሆነ መልኩ ገለልተኛ ምሁራን የተካተቱበት ጥናት ተደርጎ ምንድነው እስኪ በዋናነት ይሄ ነው። ግን ሌሎች ፋክተሮች ደግሞ እነዚህ ናቸው። ስለዚህ እንዴት አድሬስ ማድረግ አለብን የሚለውን በአግባቡ ካላጠናን መፍትሄ ለመፈለግ ምን ይቸገራል? ያው ይሄ ስለሆነ ነው ብለን የምንገምት ከሆነ ያስቸግራል። ስለዚህ እኛ በእቅዳቸው ውስጥ መካተት አለበት የምንለው እስኪ ቲም ይቋቋም፣ በትክክል ይጠና። ትምህርት ሚኒስቴር ያጠናውን አፕሪሼት እናደርጋለን፣ ጥሩ። ነገር ግን ሌሎች አካላትም የሚሉት ብዙ ነገር ስላለ ይሄ የሚሉት ነገርም እስኪ ምን ያህል እውነታ አለው የሚለው ቢጠና እና ያ ጊዜውን ጠብቆ አትሊስት ለመፍትሄ ግባት ስለመሆናችሁ በዚህ ላይ ትኩረት ቢታደርጉ እና ይሄ ቢወሰድ የሚል አቅጣጫ ነው በእኛ በኩል ያለው ማለት ነው። ኢንዲፔንደንት የሆነ ጥናት ቢኖር በተባለውና ይሄ ተቋም ይሄ ኢንዲፔንደንት ሶ ኮሚቴ አቋቁሞ ጥናቱ ምክንያት ነው። የትኛው ተቋም? የፓርላማው ኮሚቴ አንዱ ስራው እንዲህ አይነት ነገሮችን መቆጣጠር ከሆነ ይህ ፈተናዎችን በሚመለከት እኛው ራሳችን ያጠናነው አይደለም ማለት ኢንዲፔንደንት የሆነ እንትን ቢያጠናው ከተባለ ሞስት ኢንዲፔንደንት ተቋም ነው የማውቀው ያን ቼክ ሊያደርግ የሚችል ፓርላማው ነው። ከተቻለ ማለት ነው ከተቻለ ፓርላማው አንድ ነፃ የሆነ የሞራል ኮሚቴ አቋቁሞ ያለ ኢምፖርታንት ነው ብሎ ካመነ ማለት ነው ኢምፖርታንት ነው ብሎ ካመነና ለዚህ ጉዳይ ካነሳው የለም በትምህርት ሚኒስቴር ከተሰጡት ምክንያቶች ውጪ ሊኖሩ ይችላሉ ኢንዲፔንደንት የሆኑ ሰዎች ቢያዩት ከተባለ እሱን ብታስቡበት ጥሩ ነው ለማለት ነው። ይቻላል ሰው ማሳተፍ ይችላል በጥናቱ ማለት ነው። ምክንያቱም እዚህ ውስጥ የዩኒቨርሲቲ መምህራን ነበሩ አሉ። ነገር ግን ጥናቱን በበላይነት እኛ አቋቋመን ኮሚቴ በማቋቋም እንስራ የሚለው ከአሰራር አኳያም ተገቢ አይደለም። እኛ አይደለም እንሰራው። ገለልተኛ ስንል ያለ ምክንያት አይደለም። አክቹአሊ የተለያዩ ከትምህርት ሚኒስቴር ውጪ ምሁራን ናቸው በተለያዩ ዩኒቨርሲቲዎች ውስጥ የሚሰሩ የትምህርት ፕሮፌሰሮች አሉ እና እነዛን አስፈላጊውን የሚያስፈልገውን ሁሉ ፕሮቫይድ በማድረግ ትምህርት ሚኒስቴር ቢያስጠና ለራሳቸው ግብአት ታገኙበታላችሁ። አንዳንድ ጊዜ የያዝናቸው አቋሞች አሁን ያጥናን የምትሉትንም አክቹአሊ እኛ በዝርዝር አላየነው የእናንተ ጥናት አናውቅም። ውጤቱ ባለፈው ነው የወጣው በቅርብ ጊዜ ነው የወጣው። መቼ ነው ጥናቱ የተካሄደው? ስለዚህ እኛ ሪኮመንድ እያደረግን ያለነው ኦኬ አብናውን አጥንታቸው ሊሆን ይችላል። ነገር ግን በተከታታይ ከዚህ የተሻለ እንደተጠበቁ እኮ ሰምቻለሁ። ከዚህ የተሻለ ተማሪ ያልፋል የሚል ነገር ትምህርት ሚኒስቴርን ጠብቆ ነበር። ቢያንስ ይሄን ያህል ፐርሰንት ያልፋል ብለን እንጠብቃለን። ምክንያቱም የባለፈው ዓመት ያስተላለፈው መልእክት ተማሪዎችን በአግባቡ አዘጋጅቶ ወላጆችም በተሻለ ተዘጋጅቶ የተሻለ ውጤት እናገኛለን የሚል ነው ትምህርት ሚኒስቴር ጠብቀ ነበረው፣ ግን አልሆነም። ስለዚህ እንደዚህ ካልሆነ ትምህርት ሚኒስቴርም ከራሱም ውጪ ሌሎችም ተሳትፎበት ምንድነው ምክንያቱ ዋናው ምክንያት ምንድነው የሚል ነገር ከመጣ ከዛ በኋላ ሶዋት የሚለው ደግሞ ይከተላል። ይሄንን የሚሰራው አስፈጻሚው ነው ማለት ነው። ምን መፍትሄ መውሰድ አለበት? ይሄንን የተቆመነው ከዛ አኳያ ስለሆነ
ይሄ በጣም አስፈላጊና መወሰድ ያለበት ጉዳይ እንደሆነ አሁንም መነሳት ያለበት